ሰላም ጤና ይስጥልኝ የመርከብ ቲዩብ ቤተሰቦች መርከብ ነኝ። ዛሬ አዲስ ቪዲዮ ይዤ ተመልሻለሁ። እንግዲህ በዚህ ቪዲዮ የዘጠነኛ ክፍል ዩኒት 7ን የምናየው ይሆናል ማለት ነው። ቻፕተሩ ይሄ ዩኒት የሚያወራው about temperature and thermometer ነው። ዛሬ የምናየው ዲስከስ የምናደርግባቸው ሁለት ነጥቦች አሉን። የመጀመሪያው ቴምፕሬቸር ነው። ከቴምፕሬቸር ዴፊኒሽን ላይ ዴፊኒሽኖችን እነሱን ዲስከስ የምናደርግ ይሆናል። ሁለተኛው ነጥባችን ደግሞ ቴምፕሬቸር ስኬል ነው። ስለዚህ ቴምፕሬቸር ስኬሎችንም እናያለን። እንግዲህ ይሄን ቪዲዮ እስከ መጨረሻው በመመልከት መሰረታዊ የሆኑ የቴምፕሬቸርን ዴፊኒሽን እና የቴምፕሬቸር ስኬሎችን በደንብ እንድትረዱ መሰረታዊ እውቀትን እንድትገነዘቡ እጋብዛለሁ ማለት ነው። ወደ ትምህርቱ ስንሄድ እንግዲህ የመጀመሪያው ቴምፕሬቸር ነው። ዴፊኒሽን ኦፍ ቴምፕሬቸር ነው። ቴምፕሬቸር can be defined in three different ways. The first definition of temperature is it is the measure of a thermal state of a body. We can define in this way. When you say thermal state, it measures or it tells us about the hotness or coldness of a body. ምኑን ሜጀር ያደርግልናል? ምኑን ይነግረናል? hotness and coldness of a body or coldness-ን ይሄንን ሜጀር የምንገልጽበት ምንድነው ማለት ነው? ተርማል ስቴት ተብሎ ይታወቃል ማለት ነው። ማለት የሙቀት ሁኔታ የአንድ ኦብጀክት የሙቀት ሁኔታውን የምንገልጽበት ማለት ነው። ታዲያ እንዴት ነው የሚገልጸው ካለን ብዙ ጊዜ ያው በተለምዶ ቴምፕሬቸሩ ሃየር ነው ማለት ወይም ደግሞ when the temperature has higher value this means the object is hot object እንደሆነ ወይም ኦብጀክቱ ሞቅ ያለ እንደሆነ የሞቀ እንደሆነ መናገር እንችላለን። ቴምፕሬቸሩ ደግሞ ሎወር ከሆነ ትንሽ ቫልዩ ካለው ደግሞ ኦብጀክቱ ምን አይነት ነው ማለት ነው? ኮልድ ኦብጀክት እንደሆነ መናገር እንችላለን ማለት ነው። ቴምፕሬቸር አንደኛው መንገዳችን የምንገልጽበት in terms of hotness or coldness ይሆናል ማለት ነው። ወይም ባጭሩ we measure the thermal state of a body in terms of temperature ይሆናል ማለት ነው። Okay. As you can see on the picture, we have three weather conditions. The first picture A, it is just showing a cold weather. The middle one, it shows the moderate weather. And the other one, the last one, is a hot weather. እንግዲህ እነዚህ hot, moderate እና cold እንድንል ያደረገን ማን ነው? ቴምፕሬቸሩ ነው። ለምሳሌ ቴምፕሬቸሩ ኦልሞስት ለ0 ዲግሪ ሴንቲግሬድ የቀረበ ከሆነ እንደየአካባቢው በእርግጥ ይለያያል። ይሄ ሆትነስ ኮልድነስ በምን ላይ ዲፔንድ ያደርጋል? አዳፕቴሽን ላይ ዲፔንድ ያደርጋል። እንደገና ደግሞ ይሄ ሴንስ ኦርጋናችን ላይ ጭምር ዲፔንድ ያደርጋል። ለምን አንድን አካል ሞቃት ነው ቀዝቃዛ ነው የምንለው በእጃችን በመዳሰስ በቆዳችን በመንካት ስለሆነ ስለዚህ እሱ ላይ ዲፔንድ ያደረገ ይሆናል ማለት ነው። ስለዚህ አሁን ለምሳሌ እዚህ በኤ ላይ እንደምናየው ኦልሞስት የበረዶማ አይነት ነው። ስለዚህ ፒክቸሩ የሚያሳየን ኦልሞስት ወደ 0 ዲግሪ ሴንቲግሬድ ቴምፕሬቸሩ ወደ 0 ዲግሪ ሴንቲግሬድ የቀረበ አይነት ነው ማለት ነው። እዚህ ሞደሬት ቴምፕሬቸር ላይ የሚያሳየን ፒክቸር ደግሞ ሞደሬት ስለሆነ ካይንድ ኦፍ ይሄ 18 20 ዲግሪ ሴንቲግሬድ አካባቢ ለምሳሌ ሞደሬት የሆነ ቴምፕሬቸር ነው ልንለው እንችላለን። ከ28 ዲግሪ ሴንቲግሬድ በላይ ወይም ከ30 ዲግሪ ሴንቲግሬድ በላይ ከሆነ ደግሞ ሞር ሆት ዌዘር ነው ብለን ልንገልጸው እንችላለን። አሁን ይሄኛውን እንደዚህ ለማሳየት ያህል አስቀመጥኩ እንጂ ሆት የሚባለው ከዚህ ቴምፕሬቸር በላይ ኮልድ የሚባለው ደግሞ ከዚህ ቴምፕሬቸር በታች ሲሆን ነው የሚል አንድ ወጥ የሆነ ቁጥር የለንም ማለት ነው። ስለዚህ እንደ ሁኔታው አዳፕቴሽናችን መሰረት አድርገን የምንናገር ይሆናል። እዚህ ጋር አንድ ምሳሌ ለማንሳት ያክል ለምሳሌ እናንተ ውሃ ታሞቃላችሁ። የምታሞቁት አንደኛው ለገላችሁ ለሰውነታችሁ ለመታጠብ ቢሆን፣ ሁለተኛው ደግሞ ለሻይ ቢሆን ለሻይ ያፈላችሁትን ለገላችሁ ለሰውነታችሁ ለመታጠቢያነት አያገለግልም። ምክንያቱም ትኩስ ስለሆነ ለሻይ የሚፈለው ኦልሞስት ቦይሊንግ ፖይንት አካባቢ ወደ 90 ዲግሪ ሴንቲግሬድ 100 ዲግሪ ሴንቲግሬድ አካባቢ እስኪሆን ድረስ ስለሆነ የሚፈላው ያንን ለቆዳችን ብንጠቀመው ለሰውነታችን ብንጠቀመው ቆዳችንን ይለልጠናል ማለት ነው። ሰውን ብንነካውም በጣም ያቃጥለናል። ሆት ነው ቬሪ ሆት ብለን እንተዋለን። ለሻይነት ስንጠቀመው ግን ቆዳችን ወይም ምላሳችን ኤክስፔክት የሚያደርገው ሆት ወተር በመሆኑ ምክንያት ምንም አይነት ችግር አያመጣም ማለት ነው። በተቃራኒው ደግሞ ለሰውነታችን ያሞቅነውን ውሃ ለሻይነት ብንጠቀመው ምናልባት ሊያቅለሸልሸንም ይችላል። ምክንያቱም በጣም ዝቅ ያለ ቴምፕሬቸር ስለሆነ ምናልባት 40 30 ምናምን ዲግሪ ሴንቲግሬድ አካባቢ ሊሆን ይችላል ሰውነታችን ለመታጠብ ያሞቅነው ውሃ። ስለዚህ እንደዛ ስለሆነ በአጠቃላይ እንደየሚያስፈልገን ነገር ሞቃት ነው ቀዝቃዛ ነው የምንለው ይለያያል ማለት ነው። ሌላ እዚሁ በተመሳሳይ ሁለት ሰዎችን አዲስ አበባ ብናመጣቸው ወደ ኢትዮጵያ አዲስ አበባ ብናመጣቸው አንደኛው ከሞስኮ አዲስ አበባ ቢመጣ ሁለተኛው ደግሞ ሳሃራ ዴዘርት አካባቢ የሚኖር ሰው ወደዚህ አዲስ አበባ ቢመጣ ሁለቱንም ስለ አዲስ አበባ የቴምፕሬቸር ሁኔታ ብንጠይቃቸው አንደኛው ከሞስኮ የመጣው በጣም ሞቃት ነው ብሎ በቲሸርት ዘንጦ ይሄዳል። ለምን ሞቃት ነው አለ? ምክንያቱም የለመደው በጣም ቀዝቃዛ አየር ስለሆነ። ሁለተኛው ግን ከሳሃራ የመጣው ግን
ይሄማ አካባቢ ይሄ አየር በጣም ቀዝቃዛ ነው ብሎ ደግሞ ጃኬት ላይ በሸሚዝ ላይ ጃኬት ደርቦ ካፖርት ጨምሮ ሊሄድ ይችላል ማለት ነው። ስለዚህ ሁለቱም ቴምፕሬቸሩ የአዲስ አበባ ቴምፕሬቸር የተለያየ ቴምፕሬቸር ስለሆነ ሳይሆን በዋነኝነት ዲፍረንሱን እንዲፈጠር ያደረገው ማነው? የሰዎቹ አዳፕቴሽን ነው። ስለዚህ ይሄ ተርማል ስቴት ኢት ሜዠርስ ሆትነስ ኦር ኮልድነስ ስንል ሆትነስ ኤንድ ኮልድነስ ዲፔንድስ ኦን ዲ አዳፕቴሽን በአዳፕቴሽናችን ዲፔንድ ያደርጋል ማለት ነው። ስለዚህ ኤግዛክት የሆነ ሜዠርመንት ቴምፕሬቸሩ እዚህ ጋር ሲደርስ ሆት እዚህ ጋር ሲደርስ ደግሞ ኮልድ ብለን የምንገልጸው ሜዠርመንት አይደለም። ኢን ጀነራል ስፒኪንግ ግን ሆት እና ኮልድ ብለን ቤዝድ ኦን አወር አዳፕቴሽን መናገር እንችላለን። ያንን ሆት ኮልድ ስንል ግን ቴምፕሬቸሩን እየገለጽ ነው ማለት ነው። ሆት ካልን ሃይ ቴምፕሬቸር ነው፣ ኮልድ ካልን ደግሞ ሎው ቴምፕሬቸር እንደሆነ ኢን ጀነራል ስፒኪንግ መናገር ይቻላል ማለት ነው። Okay, in other terms, temperature can be also defined as the measure of average kinetic energy of a particle. በዚህ መልኩም ሊገለጽ ይችላል። ምን ማለት ነው? ቴምፕሬቸርን በማየት ወይም ቴምፕሬቸሩን በማየት ስለምን ልንናገር እንችላለን? ስለ kinetic energy መናገር እንችላለን። ወይም kinetic energy of the particle measure in terms of temperature ነው ማለት ነው። ስለዚህ ቴምፕሬቸር በቀጥታ ራሱ እንደዚህ ነው ብለን አይደለም የምንገልጸው ማለት ነው። ከምን አንፃር እንገልጸዋለን? ከኬኔቲክ ኤነርጂ አንፃር። አንድ አካል ሃይ ኬኔቲክ ኤነርጂ ካለው ፓርቲክሎቹ ሃይ ኬኔቲክ ኤነርጂ ካላቸው ቴምፕሬቸራቸው ሃይ እንደሆነ ይናገራል ማለት ነው፣ መናገር እንችላለን ማለት ነው። ስለዚህ ባጭሩ ኬኔቲክ ኤነርጂ has a direct relationship with temperature ይሆናል። ምን ማለት ነው? አሁን when the temperature increases ቴምፕሬቸራችን በጣም higher የሚሆን ከሆነ then we can say the kinetic energy of the particle that composes of a given substance is higher ማለት ይቻላል። in the reverse ቴምፕሬቸሩ ደግሞ fall የሚያደርግ ከሆነ ማለት ዲክሪዝ እያደረገ ከሆነ ደግሞ then the kinetic energy the average kinetic energy of the particles will be also decreases። ስለዚህ ምን አላቸው ማለት ነው? they have a direct relationship። ይሄንን ሪሌሽንሺፕ የሚያሳይ አንድ አጭር ቪዲዮ አለች፣ እሷን ላሳያችሁና እንቀጥላለን። በቪዲዮ ላይ እንደምትመለከቱት ምንድነው ሁለት ኮንቴነሮች አሉ። አንደኛው ሞቃትና ቀዝቃዛ ውሃ የያዙ ናቸው። የአንደኛው ላይ በሞቃቱና በቀዝቃዛው ላይ ፉድ ከለሪንግ የምግብ ቀለም ተጨመረባቸው። እንግዲህ በሆት ወተሩ ላይ ቶሎ ዲፊውዝ ያደርጋል። የፉድ ከለሪንጉ በአንዴ ይሰራጫል ማለት ነው ኢንታየርሊ ኢን ዘ ወተር። በተቃራኒው ግን በዚህ በቀዝቃዛ ውሃ ላይ በቀስታ ነው ዲፊውዝ የሚያደርጉት ማለት ነው። እና ለምንድን ነው እንደዛ የሆነው ካልን the molecules of hot water has a faster motion but in the case of the cold water the molecules are very slow ማለት ነው። በጣም በቀስታ ነው የሚንቀሳቀሱት። ስለዚህ በፍጥነት የሚንቀሳቀሱት እነዚህ በቀይ የምታዩቸው ሞለኪውሎች በጣም ፋስት ሞሽን አላቸው። ይሄ ማለት ሞሽን ሁልጊዜ ከኬኔቲክ ኤነርጂ ጋር የተያያዘ ስለሆነ ፋስት ሞሽን አላቸው ማለት ሃየር ኬኔቲክ ኤነርጂ አላቸው ማለት ነው። በተቃራኒው ደግሞ እነዚህ የአረንጓዴዎቹ ሞለኪውሎች በአረንጓዴ የምታዩቸው የቀዝቃዛ ውሃ ሞለኪውሎች ስለሆኑ የሚንቀሳቀሱበት ፍጥነት በጣም ያነሰ ዝግ ያለ በጣም ቀስተኛ ነው። ስለዚህ ስፒዱ ያነሰ ነው ማለት ኬኔቲክ ኤነርጂያቸው ስሞለር ነው ማለት ነው። ይሄ ኬኔቲክ ኤነርጂያቸው እንግዲህ ትንሽ ነው እያልን ከሆነ ውሃው ኮልድ ወተር ነው ብለን እዚህ ጋር ስለተነሳ ወይም ኮልድ ወተር ስለሆነ ኮልድ ወተር ስሞለር ኬኔቲክ ኤነርጂ ይኖራቸዋል። የሞቁ ወይም ደግሞ ሆት ወተር ደግሞ ሞለኪውላር ኬኔቲክ ኤነርጂያቸው ሃየር ነው ማለት ነው። ስለዚህ ያን ዲፊውዥን ፉድ ከለሪንግ በጣም በፍጥነት ዲፊውዝ ያደረገው ሆት ወተሩ ላይ the molecules of the hot water has higher speed በጣም በፍጥነት ስለሚንቀሳቀሱ ነው ማለት ነው። የኮልድ ወተሩ ግን በዝግታ በቀስታ ስለሚንቀሳቀስ ከዛ የተነሳ ዲፊውዥኑም ያነሰ ይሆናል ማለት ነው። እና በአጠቃላይ ጠቅለል ስናደርገው ቴምፕሬቸር እና ኬኔቲክ ኤነርጂ ዳይሬክት የሆነ ሪሌሽንሺፕ አላቸው። ቴምፕሬቸሩ ሃየር ከሆነ ምን ይጨምራል ማለት ነው? ሃየር ከሆነ እንትናቸው ይጨምራል ማለት ነው። ሞለኪውላር ስፒዳቸው the speed of the molecules the speed of the particles is higher ይሆናል። ኮልድ ወተር ሲሆን ወይም ኮልድ ሲሆኑ ደግሞ ምን ይሆናል ማለት ነው? ስፒዳቸው ወይም ደግሞ the speed of the molecules or particles is very smaller ይሆናል ማለት ነው። ስለዚህ ዳይሬክት የሆነ ሪሌሽንሺፕ አላቸው ማለት እንችላለን ማለት ነው። እንግዲህ የቴምፕሬቸርን እና የኬኔቲክ ኤነርጂን ሪሌሽንሺፕ በዚህ መልኩ ካየን ቤታችሁ ውስጥ መቼክ ማድረግ የምትችሉትን አንድ ነገር ለማሳየት ያህል ለምሳሌ የሆነ ኮንቴነር አለ and the container is filled with water for example በውሃ ተሞልቷል ብለን እንውሰድ። the other container is also container B it is just made up of contains a water again ውሃ አለው ማለት ነው ይሄኛው። ታዲያ
በእነዚህ በሁለቱ ኮንቴነሮች ውስጥ ውሃ ከሞላን በኋላ ካደረግን በኋላ ምን እናደርጋለን? ውስጣቸው ላይ ሌትስ ፑት ጀስት ቢን ቢሆንች ባቄላ ወይ በቆሎ ፍሬ ሊሆን ይችላል ውስጡ ብንከት ምን ይሆናል ነው። ልክ እዚች ጋር አሁን ለምሳሌ በቆሎዋን በምንከትበት ጊዜ ይቺ ሞለኪውል ኮንቴነር ኤ ላይ ያለው ኮንቴነር ቢ ላይ ደግሞ ሌላ በቆሎ እንደዚህ ብናስቀምጥ እዚህ ጋር ያለችዋ ቢ ላይ ያለችዋ ምን ታደርጋለች? ሄዳ at the bottom of the container ትቀመጣለች፣ እዚህ ጋር ታርፋለች ማለት ነው። but this molecule ይችኛዋ በቀይ የሰራናት ግን on ኮንቴነር ኤ ያለችዋ ማለት ነው ምን ይኖራታል? ራንደም ፋሽን ኦፍ ሞሽን ይኖራታል። ሞለኪውሉ ራንደምሊ እንደዚህ ትንቀሳቀሳለች ማለት ነው። እንደዛ እንዲንቀሳቀስ ያደረገው ምን ነው ካለን ምክንያቱም ውሃው ሃየር ቴምፕሬቸር ስላለው ሞሽኑ የበለጠ ይሆናል ማለት ነው። ኮንቴነር ቢ ውስጥ ያለው ግን ቁጭ ይላል ማለት ነው። ስለዚህ በአጠቃላይ ምንድነው የምንረዳው ማለት ነው? ቴምፕሬቸር ሲጨምር ኬኔቲክ ኤነርጂ ይጨምራል፣ ቴምፕሬቸር ሲቀንስ ኬኔቲክ ኤነርጂ ይቀንሳል ብለን መናገር እንችላለን ማለት ነው። ወደ ሌላው ነጥባችን ስንሄድ ደግሞ ቴምፕሬቸር can be also defined in terms of heat flow. So we can say that it can indicate the direction of heat flow ብለን ልንገልጸው እንችላለን። the direction of heat flow. For example, if we have two containers እንደዚህ አይነት ሁለት ኮንቴነሮች አሉን ብለን ብንወስድ ሁለተኛው ኮንቴነር ደግሞ እዚህ ጋር for example እንደዚህ አይነት ቢሆን so let's say this is B and this is A and object A is found at 30 degrees centigrade and the other one object B ደግሞ it is found at 10 degrees centigrade እንደ ኤግዛምፕል እንደዚህ ብንወስድ ስለዚህ ሂት ፍሎ ከየት ወደ የት ሊሆን ይችላል? always heat flows from the hotter object to the colder object ይሆናል። ስለዚህ ከሁለቱ ኦብጀክት A እና ከኦብጀክት B የበለጠ ቴምፕሬቸር ያለው ኦብጀክት A ስለሆነ 30 ዲግሪ ሴንቲግሬድ ላይ ስለሆነ ከሱ ሂት ኢነርጂ ይነሳና ወደ ቀዝቃዛ ወደ ኦብጀክት B 10 ዲግሪ ሴንቲግሬድ ወዳለው ፍሎ ያደርጋል ማለት ነው። ስለዚህ ቴምፕሬቸርን መሰረት በማድረግ we can indicate, we can show the direction of a heat flow. So temperature can be expressed in terms of the direction of heat flow ማለት ነው። በዚህ መልኩ እንገልጸዋለን። እሺ ሌላኛው ነጥባችን ዛሬ ዲስከስ የምናደርገው እንግዲህ ስለ ቴምፕሬቸር ስኬል ነው የሚሆነው። ግን ከዛ በፊት ቴርሞሜትር ራሱ ምንድን ነው? ለምን ቴምፕሬቸር ስኬል የምናወራው ቴርሞሜትር ላይ ስለሆነ ቴርሞሜትርን ለመስራት የሚያስፈልጉን ስኬሎች ስለሆኑ ያንን ስኬል ለማውራት ቀድሞ ቴርሞሜትር ምን እንደሆነ ማወቅ ይኖርብናል ማለት ነው። So thermometer is a device used to measure temperature of a given body, an object የሱን ለመለካት እንጠቀምበታለን ማለት ነው። ስለዚህ ቴምፕሬቸር በቴርሞሜትር በምንለካበት ጊዜ የምንገልጸው በምንድነው ማለት ነው? in terms of degree ይሆናል። ዲግሪ ማለት ምን ማለት ነው? ወይም ምንድነው ሪፕሬዘንት የሚያደርግልን ካለን አንድ ቴርሞሜትር ላይ እንደዚህ ስኬሎች ይኖራሉ። ስለዚህ በሁለት ስኬሎች መካከል በሁለት ዲፈረንት ስኬሎች መካከል ያለውን ርቀት ለምሳሌ በዚች ስኬል እና በዚች መካከል ያለችዋን ርቀት ጋፑን ያንን በምን ሪፕሬዘንት እናደርጋለን? በዲግሪ ሪፕሬዘንት እናደርጋለን ማለት ነው። ስለዚህ ቴምፕሬቸርን ለመለካት የምንጠቀምበት ዲቫይስ ምን ተብሎ ይታወቃል ማለት ነው? ቴርሞሜትር ብለን እንጠራዋለን ነው። ከዛ when we prepare scales on a thermometer, just we have different we need just 2 fixed points. ሁለት ነጥቦች ያስፈልጉናል። ምን ለመስራት አልኳችሁ? በቴርሞሜትር ላይ ቴርሞሜትር ስኬሎችን ቴምፕሬቸር ስኬሎችን ለማዘጋጀት ሁለት ፖይንቶች ያስፈልጋሉ። የመጀመሪያው ፖይንት ማን ይሆናል? lower fixed point ወይም ደግሞ the ice point of a given object, a given working substance ይሆናል ማለት ነው። ሁለተኛው ደግሞ upper fixed point የምንለው ወይም boiling point of ሰብስታንስ ያስፈልገናል ማለት ነው። እዚህ ጋር እንግዲህ የሁላችሁ የአይስ እና የወተር ሁሉ ጊዜ አይደለም እንደየስኬሉ የወርኪንግ ሰብስታንሳችን ይቀያየራል። ግን ዋናው እዚህ ጋር ልብ ማለት ያለብን ነገር in order to prepare a temperature scale always we need two fixed points, the upper fixed point and the lower fixed point. The lower fixed point is the ice point of a given working substance and the upper fixed point is going to be the boiling point of that working substance ይሆናል ማለት ነው። ስለዚህ ሁለቱ ነጥቦች ያስፈልጋሉ። ከዛ ቀጥሎ ወዴት ነው የምንሄደው? ወደ ሴልሺየስ ስኬል እንሄዳለን። እንግዲህ መጽሐፎች ላይ ወይም ለትምህርት የተዘጋጁ መጽሐፎች ላይ ቤዚካሊ 3 ቴምፕሬቸር ስኬሎችን ያስተምራሉ። የመጀመሪያው ቴምፕሬቸር ስኬል እንግዲህ ሴልሺየስ ስኬል የሚባለው ነው። so for ሴልሺየስ ስኬል we need a working substance ይውላችሁ working substance የምንለው ሁለት ፊክስድ ፖይንቶች ስለሚያስፈልጉን እነዛን አፐር እና ሎወር ፊክስድ ፖይንቶችን ስፔሲፋይ ለማድረግ የምንለካው እነዛ ነጥቦች ለማወቅ የሚለካው ሰብስታንስ working substance ተብሎ ይታወቃል ማለት ነው። working substance ይባላል።
ስለዚህ ያ ወርኪንግ ሰብስታንሳችን ማን ነው ለሴልሺየስ ስኬል ማን ነው ብለን ከወሰድን የሚሆነው ማን ነው ፒውር ዋተር ይሆናል ማለት ነው። ፒውር ዋተር ወይም you can say H2 ፒውር H2 or ፒውር ዋተር እንጠቀማለን ማለት ነው። ውሃን ነው የምንጠቀመው ሌላ ነገር የለውም። ኦኬ ይሄ ፒውር ዋተር እንግዲህ ጠቀሜታው ምንድነው ካላችሁኝ አፐር ፊክስድ እና ሎወር ፊክስድ ፖይንቱ ስንት እንደሆነ ለማወቅ ነው። የሚለካ ነገር ሳይኖር ቴምፕሬቸሩ ይሄን ያህል ነው ተብሎ ሊቀመጥ አይችልም። ስለዚህ ውሃን እንለካለን። አፐር ፊክስድ ፖይንቱ ማን ነው፣ ሎወር ፊክስድ ፖይንቱ ስንት ነው የሚለውን እሱን እናውቃለን ማለት ነው። እሱን ለማወቅ ያገለግለናል። በዚህ መሰረት the lower fixed point lower fixed point LFP ማለት lower fixed point ማለት ነው ስንት ይሆናል ማለት ነው boiling point ice point ይሆናል ማለት ነው። ice point of what of H2 or water ይሆናል ማለት ነው። የውሃን አይስ ፖይንት በረዶ የሚሰራበትን እሱን እንደ ሎወር ፊክስድ ፖይንት እንወስዳለን። እሱም 0 ዲግሪ ሴንቲግሬድ ይሆናል ማለት ነው። ሁለተኛው ደግሞ አፐር ፊክስድ ፖይንት የሚባለው ነው። ይሄ ደግሞ ቦይሊንግ ፖይንት የምንለው ቦይሊንግ ፖይንት ኦፍ ዋተር እሱ ደግሞ ምን ይሆናል ማለት ነው it is the upper fixed point which is 100 degree centigrade ውሃ የሚፈላበት ነጥብ ማለት ነው። ሶስተኛ ነጥብ እዚህ ጋር ምን ያስፈልገናል ካላችሁ ፋንዳሜንታል ዲፍረንስ ያስፈልጋል። ፋንዳሜንታል ዲፍረንስ ያስፈልጋል። ፋንዳሜንታል ዲፍረንስ ምንድነው ካለን የሁለቱ ዲፍረንሶች የአፐር ፊክስድ ፖይንት እና የሎወር ፊክስድ ፖይንት ዲፍረንስ ይሆናል ወይም ሰብትራክት አድርገን የምናገኘው። ስለዚህ አፐር ፊክስድ ፖይንት ሲቀነስ ሎወር ፊክስድ ፖይንት which is our fundamental difference ፋንዳሜንታል ዲፍረንሳችን እሱ ይሆናል ማለት ነው። ስለዚህ ስንት ነው የሚሆነው ፋንዳሜንታል ዲፍረንሳችን 100 ዲግሪ is our fundamental difference። ታዲያ የዚህ ፋንዳሜንታል ዲፍረንስ ጥቅሙ ምንድነው ብለን ካነሳን ይኸውላችሁ ለምሳሌ ቴርሞሜትር እንደዚህ ያለን ብለን እንውሰድ። this is our thermometer ከዛ የሜርኩሪ ቴርሞሜትር እንደሆነ አድርጋችሁ አስቡ። ከዛ የዚህ ቴርሞሜትር እዚህ ጋር ሜርኩሪ ያለው then when it receives heat energy from the body from measured body then it expands እና ቴርሞሜትር ሜዠርመንቱ ራሱ የሚካሄደው because of expansion ነው። ስለዚህ ቴምፕሬቸሩ ልክ ሎወር ፊክስድ ፖይንት ወይም አይስ የሚሰራው እዚህ ጋር ነው ብለን እንውሰድ። እንደገና ደግሞ ቦይል ሲያደርግ ደግሞ እዚህ ጋር ያሳያል ብለን አፐር ፊክስድ ፖይንታችን ይቺ ነች ብለን እንውሰድ። so between these two the gaps between the upper and the lower fixed point is going to be divided equally into 100 parts ማለት ነው። እኩል ለስንት ይከፈላል ማለት ነው? እንደዚህ አድርገን እኩል ለ100 እንከፍላለን። በዚህ መልኩ ስኬሉ እናገኛለን። so በሁለቱ ስኬሎች ኮንሲኩቲቭ ስኬሎች መካከል ያለችውን ርቀት ይችን ዲግሪ ብለን እንወስዳታለን ማለት ነው። ስለዚህ በአጠቃላይ ሴልሺየስ ስኬል ይሄን ይመስላል። ወደ ቀጣዩ ቴምፕሬቸር ስኬል ስንሄድ ደግሞ ሁለተኛው ስኬል ምን ይባላል? ፋራናይት ስኬል እንለዋለን። ፋራናይት ስኬል ላይ እንግዲህ ወርኪንግ ሰብስታንሳችን የሚሆነው ወርኪንግ ሰብስታንስ ማን ይሆናል ማለት ነው? ሚክስቸር ነው የሚሆነው። ሚክስቸር ኦፍ ዋተር ይሆናል ማለት ነው። ዋተር H2O and ሳልት የነዚህ የሁለቱ ምንድነው ሚክስቸር ማምቶ ሳልቱን በውሃ ውስጥ አማምተን እሱን እንደ ወርኪንግ ሰብስታንስ እንወስዳለን። ስለዚህ ይሄንን ከወሰድን በኋላ ቀጥሎ ምን ያስፈልገናል? አፐር ፊክስድ ፖይንት ያስፈልጋል። አፐር ፊክስድ ፖይንታችን ማንንም የሆነው ቅድም እንዳልነው ሎወር ፊክስድ ፖይንት ይቀድማል። እሱን እንወስድ። ሎወር ፊክስድ ፖይንት is an ice point ይሆናል ማለት ነው። ice point ይሆናል። ice point of what H2O plus salt ይሆናል ማለት ነው። ሁለቱ ከተዋሃዱ በኋላ ከተቀላቀሉ በኋላ የሱን ለክተን የምናገኘው 32 ዲግሪ ይሆናል። 32 ዲግሪ is our lower fixed point for Fahrenheit scale። ቀጣዩ አፐር ፊክስድ ፖይንት ነው። አፐር ፊክስድ ፖይንታችን ደግሞ it's a boiling point ማን ይሆናል? boiling point of what? boiling point of just this water and salt ማለት ነው and which is 212 ዲግሪ ይሆናል። እዚህ ጋር water ምን ያደርጋል ማለት ነው? የጨው ሙሙቱ ምን ያደርጋል? ቦይል ያደርጋል ማለት ነው። ከዛ ሶስተኛ ነጥብ አሁን የሚያስፈልገን ማን ነው? ፋንዳሜንታል ዲፍረንስ ይሆናል ማለት ነው። ፋንዳሜንታል ዲፍረንስ you can say FD እንደዚህ ልናደርገው እንችላለን which is the difference of upper fixed point and the lower fixed point የሁለቱ ዲፍረንስ ይሆናል። ስለዚህ እንዴት አድርገን እናገኘዋለን ማለት ነው? 212 ዲግሪ ፋራናይቱን ከማን እንቀንስለታለን? 32 ዲግሪ ፋራናይቱን ቀንሰን የምናገኘውናል። ስለዚህ ታቀናንሱ ስንት ታገኛላችሁ? 180 ዲግሪ። ስለዚህ ይሄ 180 ዲግሪ ምንድነው ማለት ነው? it is the fundamental difference። ስለዚህ fundamental difference እሱ ከሆነ ምንድነው የምታደርጉት እዚህ ጋር ማለት ነው? you are going to brought your thermometer ታመጣላችሁ። ከዛ በኋላ ቴርሞሜትሩን
ስኬል ታዘጋጃላችሁ። ይሄ ስኬል ምንድነው የሚሆነው? you have just a mercury inside it, then when the water the salt mixture አይስ ሲሆን ያ ሜክስቸሩ አይስ በሚሆንበት ጊዜ ወይም አይስ ፖይንታችን እዚህ ጋር ቢያሳየን ቦይሊንግ ፖይንቱ ደግሞ እዚህ ጋር ቢያሳየን then you are going to divide equally into 100 parts ለ180 እኩል እንከፍለዋለን ማለት ነው። ይሄንን በአፐር ፊክስድ ፖይንቱ እና በሎወር ፊክስድ ፖይንቱ መካከል ያለውን ጋፕ እኩል ለ180 እንከፍላለን። ያኔ ፋራናይት ስኬልን እናገኛለን ማለት ነው። the third scale ሶስተኛው ስኬላችን ደግሞ የሚሆነው ማን ነው ማለት ነው? ከልቪን ስኬል ይሆናል። ታዲያ እዚህ ከልቪን ስኬል ላይ ደግሞ ወርኪንግ ሰብስታንስ አድርገን የምንወስደው ማንን ነው? ወርኪንግ ሰብስታንሳችን የሚሆነው ፒውር ወተር ይሆናል። just like ሴልሺየስ ስኬል ፒውር ወተር እንጠቀማለን ማለት ነው። ፒውር ወተር ኦኬ። ፒውር ወተራችን እንደ ወርኪንግ ሰብስታንስ ከተጠቀምን ከዛ አፐር ፊክስድ ፖይንት ማን ነው? ሎወር ፊክስድ ፖይንታችን ለፋራናይት ስኬል ማን ይሆናል? ሎወር ፊክስድ ፖይንት ኢዝ አን አይስ ፖይንት ይሆናል ማለት ነው። አይስ ፖይንት ይሆናል። አይስ ፖይንት ኦፍ what? ኦፍ ወተር ፒውር ወተር ይሆናል። ኦኬ ውሃ በረዶ የሚሰራው በኬልቪን ስኬል መሰረት 273.15 ዲግሪ ላይ ነው። ያው በማጠጋጋት ብዙ ጊዜ 1.5ን እንተዋታለን። ዞሮ ግን እዚህ ላይ ምን ይሆናል ማለት ነው? ይፈላ በረዶ ይሆናል። ሁለተኛው አፐር ፊክስድ ፖይንታችን የምንለው ደግሞ ቦይሊንግ ፖይንቱን ይሆናል። ፖይንት ይሆናል። እሺ ቦይሊንግ ፖይንት ኦፍ ወተር ማለት ነው። እሱም ስንት ነው? 373.15 ዲግሪ ላይ ዲግሪ አይባልም ለኬልቪን ስኬል። በዛው ኬልቪን ስኬል ላይ ዲግሪ አይባልም። ስለዚህ እንዲሁ ብቻ ኬልቪን ብቻ ብለን እናስቀምጣለን ማለት ነው። እነዚህ ናቸው ሁለቱ ፊክስድ ፖይንቶች። ቀጥሎ ምንድነው የሚያስፈልገን ማለት ነው? ፋንዳሜንታል ዲፍረንስ ያስፈልገናል which is the difference of upper fixed point and the lower fixed point ይሆናል ማለት ነው። ስለዚህ ሁለቱን ስንቀናነስ ከ373 upper fixed point ማለት ነው ሲቀነስ ማን እናደርጋለን? 273.15 ኬልቪን። ስለዚህ ስናቀንሰው ስንት ነው የምናገኘው ማለት ነው? it's 100 ዲግሪ ይሆናል ማለት ነው። የኬልቪን ስኬላችን ላይ ልክ እንደቀደሙ ሁሉ ቴርሞሜትራችንን ምን እናደርጋለን ማለት ነው? we can classify equally into 100 parts እኩል ለ100 እንከፍለዋለን ማለት ነው። ስለዚህ የዛ ጊዜ ኬልቪን ስኬል እናገኛለን። ታዲያ እዚህ ጋር ምን ማለት እንችላለን መሰላችሁ? ሴልሺየስ ስኬል እና ኤስሲ ማለት ሴልሺየስ ስኬል ለማለት ነው። and the ኬልቪን ስኬል ሁለቱ ስኬሎች ምንድናቸው? are proportional ፕሮፖርሽናል ስኬል ተብሎ ይታወቃል። አሁን ፕሮፖርሽናል ስኬል ማለት የስኬሉ መጠን ተመሳሳይ ነው። ስኬላቸው በሁለቱ በሴልሺየስ ስኬል እና በኬልቪን ስኬል መካከል የስኬል ዲፍረንስ የለም። ስኬሉ ተመሳሳይ እኩል ነው። ያ ማለት ግን ሴልሺየስ ስኬል እና ኬልቪን ስኬል ተመሳሳይ ወይም አንድ አይነት ናቸው ማለት አይደለም። ምክንያቱም ኬልቪን ስኬል ቴምፕሬቸር ሪፈረንስ አለው ወይም ሪፈረንስ ቴምፕሬቸር ፖይንት አለው። ምን አድርጎ ነው የሚነሳው? እሱ the lowest possible temperature of any object entirely in the universe is an absolute zero ብሎ ከዛ ይነሳል። ስለዚህ absolute zero እንደ ሪፈረንስ አድርጎ የሚጠቀምበት ነው ማለት ነው። ስለዚህ ይሄ absolute zero ምንድነው ብለን ከወሰድን absolute zero ማለት it is a temperature point in which all particles of a given substance become stationary or at rest የሚሆኑበት ነው ማለት። ለምሳሌ አንድ ሰብስታንስ እንደዚህ ተሰጠን ብለን እንውሰድ። ታዲያ ይሄ ሰብስታንስ እዚህ ውስጥ ምን ይኖርታል ማለት ነው? ፓርቲክሎች ይኖራሉ እና እዚህ ውስጥ ያሉ ፓርቲክሎች በሙሉ ምን የሚሆኑበት ማለት ነው? ምንም ቫይብሬሽን፣ ምንም አይነት ሞሽን፣ ምንም የማይንቀሳቀሱበት ሁሉም ፓርቲክሎች at rest ሊሆኑ የሚችሉበት ፖሲብል ቴምፕሬቸር ፖይንት አብሶሉት ዜሮ ተብሎ ይታወቃል ማለት ነው። ስለዚህ ይሄ ኬልቪን ስኬል እንግዲህ ከሚጀምረው መነሻ አድርጎ የሚጀምረው ከማን ነው ማለት ነው? በጣም ትንሹ the lowest temperature in our universe for a given substance is 0 Kelvin which is an absolute zero ብሎ ይጀምራል ማለት ነው። ስለዚህ ይሄ absolute zero የምናገኘው ስንት ላይ ነው ማለት ነው? 0 Kelvin ላይ ነው ማለት ነው። 0 Kelvin ላይ ይሆናል ማለት ነው። ወይም ደግሞ in Celsius scale የምንገልጸው ከሆነ ደግሞ at minus 273.15 ዲግሪ ሴንቲግሬድ ላይ አብሶሉት ዜሮ እናገኛለን። አሁን ሳይንቲስቶቹ ምን ይላሉ? አብሶሉት ዜሮ ላይ የሆነ ሬዚዱዋል ኤነርጂ ወይም የሆነ
የሆነ እንደ ልቅምቃሚ አይነት ኢነርጂ ሊኖረው ይችላል። ግን in the form of thermal state ግን ወይም in the form of heat energy or in the form of thermal energy ግን አይኖረውም። ምንም አይነት ኢነርጂ አይኖረውም። ስቴሽነሪ ነው። ፓርቲክሎቹ በሙሉ አትሬስት ናቸው እንላለን። አሁን ይኸውላችሁ 0 ኬልቪን ቴምፕሬቸሩ ኤግዛክትሊ 0 ሆነ ማለት ፓርቲክሎቹ ምንድነው በቀጥታ አትሬስት ይሆናሉ። ለምን? ቴምፕሬቸር ቅድም ስናወራ እንደነበረው ከኬኔቲክ ኤነርጂ ጋር ዳይሬክት የሆነ ሪሌሽንሺፕ ስላላቸው ኬኔቲክ ኤነርጂ በቴምፕሬቸሩ ዲፔንድ ስለሚያደርግ፣ ስለዚህ ቴምፕሬቸሩ 0 ከሆነ 0 ኬልቪን ከሆነ ኬኔቲክ ኤነርጂውም 0 ይሆናል። በነገራችን ላይ እንደው እንደ ማሳያ እንዲሆን ለአይዲያል ጋስ ብንወስድ ለምሳሌ ኬኔቲክ ኤነርጂ ኦፍ ዘ ጋስ እንዴት አድርገን እንገልጸዋለን? 3/2 ኬቲ ብለን እንገልጸዋለን። ኬ ማለት ቦልትዝማን ኮንስታንት ነው። ኮንስታንት ነምበር ነው። አይ ቲንክ 1.38 ታይምስ 10 ፓወር ኦፍ -23 ነው ቁጥሩ ራሱ ሜጀር የሚያደርገው። ስለዚህ አይቀያየርም። ስለዚህ ኬኔቲክ ኤነርጂ በቀጥታ የሚዛመደው ከማን ነው ማለት ነው? ከቴምፕሬቸር። ማለት ቴምፕሬቸሩ ቼንጅ የሚያደርግ ከሆነ ኬኔቲክ ኤነርጂውም አብሮ ቼንጅ ያደርጋል። ስለዚህ በቀጥታ ይዛመዳሉ እና በዚህ መሰረት የሆነ አይዲያል ጋስ ወስደን ቴምፕሬቸሩ 0 ኬልቪን ከሆነ 0 ኬልቪን ላይ ከደረሰ ምን ይሆናል ማለት ነው? በቀጥታ ኬኔቲክ ኤነርጂ 0 ይሆናል ማለት ነው። እንደ ማሳያ እንደ ኤግዛምፕል እንዲሆናችሁ ነው ይሄንን ማስቀምጠው። ስለዚህ በአጠቃላይ አብሶሉት 0 ማለት ሁሉም ፓርቲክሎች አንድን ሰብስታንስ የሰሩ ፓርቲክሎች በሙሉ አትሬስት የሚሆኑበት ቦታ ነጥብ ቴምፕሬቸር ፖይንት አብሶሉት 0 ተብሎ ይታወቃል እላችኋለሁ። እሺ ወደ መጨረሻው ነጥባችን ስንሄድ ምንድነው የመጨረሻው ነጥባችን የሚሆነው? ኮንቨርዥን ቢትዊን ቴምፕሬቸር ስኬል ይሆናል። እንግዲህ ቴምፕሬቸር ኮንቨርዥን ቢትዊን ቴምፕሬቸር ስኬል ላይ ምንድነው you can convert one temperature scale into another one። ለምሳሌ ሴልሺየስ ስኬል ተሰጧችሁ ወደ ፋራናይት ስኬል፣ ፋራናይት ስኬል ተሰጧችሁ ወደ ኬልቪን ስኬል፣ ኬልቪን ስኬል ተሰጧችሁ ወደ ፋራናይት ወይም ወደ ኬልቪን መቀየር እንችላለን ነው። ስለዚህ ያንን ለመቀያየር ምን እንጠቀማለን? ኮንቨርዥን እንትኖችን ፎርሙላ ይኖረናል። አንድ ወጥ የሆነ ፎርሙላ ጽፍላችኋለሁ። ያንን ፎርሙላ በመጠቀም የትኛውንም ቴምፕሬቸር ስኬል ከአንዱ ወደ አንዱ መቀየር እንችላለን። ኢቭን የማይታወቁ ከዚህ ከተማርናቸው ካስተማርኳቸው ከሶስቱ ቴምፕሬቸር ስኬሎች ውጭ እንኳን ቢሆን ከዛ ውጭ እንኳን ቢሆን በዚህ ፎርሙላ መስራት እንችላለን ማለት ነው። ፎርሙላው ምንድነው የሚለው? ፋንዳሜንታል ዲፍረንስ of x scale over fundamental difference of y scale ይሆናል። የሁለቱን ስኬሎች ምን እንወስዳለን ማለት ነው? ፋንዳሜንታል ዲፍረንሳቸውን እንወስዳለን፣ እናካፍላለን፣ ሬሾአቸውን እንወስዳለን። ከዛስ ቴምፕሬቸር ኢን ኤክስ ስኬል ሲቀነስ ኢትስ ሎወር ፊክስድ ፖይንት ይሆናል ማለት ነው። ፊክስድ ፖይንት ኦፍ ዋት ኤክስ ስኬል ይሄንን እናደርጋለን። ሲካፈል ለማን? ቴምፕሬቸር ኢን ዋይ ስኬል ዲቫይድ ባይ ዘ ሎወር ፊክስድ ፖይንት ኦፍ ዋይ ስኬል አድርገን በዚህ እንሰራለን ማለት ነው። ኦኬ እንግዲህ ዋናው ፎርሙላ እንግዲህ ፎርሙላችን ይሄ ነው። ከዛ ይሄን ፎርሙላ ምን ማድረግ ነው ማለት ነው? መጠቀም እንችላለን እንዳስፈላጊነቱ። ይህችን ፎርሙላ ሁላችሁም መያዝ ያስፈልጋችኋል ማለት ነው ቴምፕሬቸር ኮንቨርዥን ለመስራት። እስኪ ለምሳሌ ያክል በማንና በማን መካከል ኮንቨርዥን እንስራ መሰላችሁ? ሌትስ ፋይንድ the conversion between a Fahrenheit scale TF and a Celsius scale በሁለቱ መካከል እንዴት ቼንጅ ማድረግ እንችላለን የሚለውን ይሄንን ተጠቅመን እንስራ። ፋንዳሜንታል ዲፍረንስ ኦፍ ኤክስ ስኬል በሚለው ቦታ ፋንዳሜንታል ዲፍረንስ ኦፍ ሴልሺየስ ስኬል እንተካለን። አሁን በኤክስ ቦታ ሴልሺየስ፣ በዋይ ቦታ ደግሞ ዋይ ስኬል ያልነውን ደግሞ ፋራናይት ስኬል አድርገን እንወስድ። ቦታ ቢቀየሩ ለውጥ አያመጣም። ስለዚህ ሴልሺየሱ ምን ብለናል? አሁን ኤክስ ስኬል ብለናል። ዋይ ስኬሉን ደግሞ ፋራናይት ስኬል ብለናል። ሶ what is the fundamental difference of a Celsius scale? ቅድም እዚህ ጋር ስለ ሴልሺየስ ስኬል ስናወራ ፋንዳሜንታል ዲፍረንሳችን 100 ነው ብለናል። ይሄው እዚህ ጋር ፋንዳሜንታል ዲፍረንስ 100፣ የፋራናይት ደግሞ ፋንዳሜንታል ዲፍረንሱ 180 ነው ብለናል። ስለዚህ እሱን ነው የምንጠቀመው ማለት ነው። እሱን ስንጠቀም ምን ይሆናል? 100 ዲግሪ ሲካፈል ለማን? ለ180 የፋራናይቱ ማለት ነው። እዚህ ኳልስቱ እናደርግና እዚህ ጋር ቲኤክስ በሚለው ቦታ ላይ ቲሲ እንተካለው። ለምን? ኤክስ ስኬሉን ሴልሺየስ ስላደረኩ። ሲቀነስ ሎወር ፊክስድ ፖይንት ኦፍ ኤክስ ስኬል ማለት ሎወር ፊክስድ ፖይንት ኦፍ ሴልሺየስ ስኬል ማለት ነው። እሱ ደግሞ 0 ዲግሪ ነው ብለናል። ወተር በረዶ የሚሰራበት አይስ ፖይንቱ እሱ ነው። ሲካፈል
ቴምፕሬቸር ኢን ፋራናይት ስኬል ማይነስ ኢትስ ሎወር ፊክስድ ፖይንት የፋራናይት ስኬል ሎወር ፊክስድ ፖይንታችን 32 ይሆናል። ከዛ ዜሮን በዜሮ አጣፉ። ይሄን ካጣፋችሁ በኋላ በ5 ምንድነው 10ን በ2 ስታካፍሉት 5 ይሰጠናል። 18ን ደግሞ በ2 ስታካፍሉት 9 ይሰጠናል። ስለዚህ ምን ቀረ ማለት ነው 5/9 = ቲሲ ቲሲ ማይነስ 0 ራሱ ቲሲ ስለሆነ ምንም 0 ለውጥ ስለማታመጣ ኦቨር ቲኤፍ ማይነስ 32 ይሆናል ማለት ነው። ከዚህ በኋላ ምንድነው የምታደርጉት ክሪስ ክሮስ ማድረግ ይቻላል። ክሪስ ክሮስ በምናደርግበት ጊዜ ምን ይሰጠናል ማለት ነው 9 multiplied with ቲሲ ከቲሲ ጋር እናባዛታለን። 5 ደግሞ ኢን ብራኬት አድርገን ከቲኤፍ እና ከ32 ጋር ይባዛል ማለት ነው። ብራኬት ኢዝ ኢምፖርታንት ሂር። ስለዚህ ይቺ ነች እንግዲህ ዋናዋ ሪሌሽንሺፓችን በሁለቱ መካከል ያለው ሪሌሽንሺፕ ይችኛዋ ትሆናለች ማለት ነው። ከዛ ግን እንዳስፈላጊነቱ ለምሳሌ የተጠየቅነው ቲኤፍን ወደ ቲሲ መቀየር ቢሆን ቲኤፍ ይሰጣችኋል፣ የምትፈልጉት ቲሲ ቢሆን ስለዚህ ለቲሲ ነው ኢኩዌሽን የምንፈልገው ማለት ነው። የምንጠቀመው ይችን እዚህ ጋር የሰራናትን ሪሌሽንሺፕ ይሆናል 9ቲሲ = 5 ኢን ብራኬት ቲኤፍ ማይነስ 32 ሚል ኢኩዌሽን አለን ማለት ነው። ከዛ ይሄንን ቲሲ ስለሆነ ሪኳየርዳችን ለቲሲ ፎርሙላ ለማግኘት ሁለቱንም ሳይድ በ9 እናካፍላለን። ስለዚህ ቲሲ ማለት 5/9 ኢን ብራኬት ቲኤፍ ማይነስ 32 ሚል ኢኩዌሽን እናገኛለን ማለት ነው። በተመሳሳይ መልኩ ደግሞ የተጠየቅነው ለምሳሌ ሲ ይሰጠንና ወደ ቲኤፍ ቀይሩት ብንባል ቴምፕሬቸር በሴልሺየስ ስኬል ተሰጧችሁ በፋራናይት ግለጹት ብትባሉ አሁንም ይችኛዋን ነው የምታመጧት ወደዚህ ማለት ነው። ስለዚህ ስታመጡት ምን ይሆናል 9ቲሲ = 5 ኢን ብራኬት ቲኤፍ ማይነስ 32 የሚለውን እንወስዳለን። ይሄን ሪሌሽንሺፕ ቤዚኩን ማለት ነው። ቲኤፍ እንዲቀር ሁለቱንም ሳይድ ቀድመን ለ5 ማካፈል። ስለዚህ ምን እናገኛለን ማለት ነው 5/5 ካንስል ይሆናል። ቲኤፍ ማይነስ 32 ይቀረናል በስተግራ በኩል ካለው ላይ። በስተቀኝ በኩል ግን 9/5 ሆኗል። ከዛ ቲሲ አለን። ከዛ 32ን ወደ ቀኝ እናሻግራትና ቲኤፍ ብቻዋን እንድትሆን እናደርጋለን። 9/5 ቲሲ ፕላስ 32 ይሆናል። ማይነስ ስለነበረ ወደዚህ ሲሻገር ምን እናደርጋለን ፕላስ እናደርጋለን። ኢኩዌሽናችን ይቺ ትሆናለች ማለት ነው። ማንን ለማግኘት ቲኤፍን ለማግኘት ልብ በሉ። ቲኤፍን ካልኩሌት ለማድረግ የምንጠቀመው ፎርሙላ ላይ አንደኛ ፕላስ ነው እዚህ ጋር ያለው፣ ሁለተኛ ብራኬት አያስፈልገውም። ቲሲ ለማግኘት የምንጠቀመው ፎርሙላ ላይ ግን አንደኛ ማይነስ ነው እዚህ ጋር የተጠቀምነው እንደምታዩት በቲኤፍ እና በ32 መካከል። እንደገና ደግሞ ብራኬት ግዴታ ነው መስት ነው። ብራኬቱን ከረሳችሁ ስተት ይሆናል ማለት ነው። እንደገና ደግሞ መርሳታችሁ ብቻ ሳይሆን ስትሰሩም ሁልጊዜ ቦዲ ማስ በሚለው ስለምንሰራ ብራኬቱን እዚህ ውስጥ ያለውን ቀድማችሁ ካቀናነሳችሁ በኋላ ነው በ5 አባዝታችሁ ለ9 የምታካፈሉት ወይም በ9 ካካፈላችሁ በኋላ በ5 ማባዛት የሚኖርባችሁ ማለት ነው። እዚህኛው ቲኤፍ ላይ ግን አንደኛ ፕላስ ነው፣ ሁለተኛ ደግሞ ብራኬት አያስፈልገው። በቦዲ መሰረት ቀድማችሁ ማባዛቱን እዚህ ጋር 9 ከቲሲ ጋር አባዝታችሁ ለ5 ማካፈል ከዛ 32ን መደመር ነው የሚቀጥለው። ይሄንን መሰሳት የለባችሁም ማለት ነው። እንግዲህ የዛሬው ቪዲዮ ይሄን ይመስላል። ቪዲዮውን ከማጠናቀቄ በፊት ግን እንደ ማስታወሻ እንዲሆን ዲስከስ ያደረግንባቸው አንደኛው ቴምፕሬቸር ዴፊኒሽንን አየን፣ ሁለተኛ ቴምፕሬቸር ስኬል አየን ማለት ነው። እንግዲህ ቴምፕሬቸር ማለት በሶስት መልኩ ዲፋይን አድርገናል። የመጀመሪያው ነጥባችን የነበረው ቴምፕሬቸር ሜዠርስ ዘ ተርማል ስቴት ኦፍ አ ቦዲ ብለናል። የአንድን ኦብጀክት ሞቃታና ቀዝቃዛማነቱን የምንገልጽበት ቴምፕሬቸርን መሰረት አድርገን ነው። ሁለተኛው ደግሞ ቴምፕሬቸር ሜዠር ዘ አቨሬጅ ሞለኪውላር ኬኔቲክ ኤነርጂ ኦር ኢት ሜዠርስ ዘ አቨሬጅ ኬኔቲክ ኤነርጂ ኦፍ አ ፓርቲክል ዳት ኮምፖዝስ ኦፍ አ ጊቨን ሰብስታንስ ይሆናል። የአንድን ሰብስታንስ ኬኔቲክ ኤነርጂው የሚገለጸው በቴምፕሬቸር መሰረት በማድረግ ነው። ሌላው ደግሞ ኢት ኢንዲኬትስ ዳይሬክሽን ኦፍ ሂት ፍሎ ብለናል። ሌላው ያየነው ሶስቱን የቴምፕሬቸር ስኬሎች ነው። ቴምፕሬቸር ስኬል ለመስራት ግን ሁለት ፊክስድ ፖይንቶች ያስፈልጋሉ፣ አፐር እና ሎወር ፊክስድ ፖይንት። እነዚህን አፐር እና ሎወር ፊክስድ ፖይንት ለመስራት ደግሞ ወይም ለማወቅ ደግሞ ምን እንጠቀማለን ማለት ነው ወርኪንግ ሰብስታንስ ተጠቅመናል። እንግዲህ ለሶስቱ የተለያዩ ስኬሎች የተለያዩ ወርኪንግ ሰብስታንሶችን ወስደናል። መጨረሻ ላይ ምንድን ያየነው ኮንቨርዥን ቢትዊን ቴምፕሬቸር ስኬልስ ይሆናል። ቴምፕሬቸር ስኬል ኮንቨርት ለማድረግ ከአንዱ ወደ ሌላው ይሄንን በቀይ የከበብኩትን ኢኩዌሽን ማወቅ ያስፈልጋል ማለት ነው። ስላዳመጣችሁ ስለተከታተላችሁ ሁላችሁንም በያላችሁበት ምስጋና ይድረሳችሁ። ሁላችሁንም አመሰግናለሁ። ይሄንን ቪዲዮ ከተመቻችሁ እውቀት ካገኛችሁበት ላይክ ማድረጋችሁን አትርሱ።
ሰብስክራይብ በማድረግ ለእኔ ድጋፍ አድርጉልኝ። እንደዚሁም በተጨማሪ ደግሞ የደወል ምልክቷን በመጫን አዲስ ቪዲዮ ሲሰራ እንዲደርሳችሁ ማድረግ ትችላላችሁ። ቻው፣ በሰላም ያገናኝን። በሌላ ቪዲዮ እስከምንገናኝ ሁላችሁም በሰላም ቆዩ። ቻው።